በዛሬው ቪዲዮ ማይክሮሶፍት ኤክሴል ላይ ስቶክ ኢን አውት ባላንስ ትራከርን እንዴት በቀላሉ መስራት እንደምትችሉ አሳያችኋለሁ ማለት ነው። አውቶማቲክ ነው። ለምሳሌ እናንተ እዚህ ጋር የተለያየ ዕቃ ባስገባችሁ ቁጥር ካልኩሌሽኑ እየተቀመጠላችሁ እዚህ ጋር ይመጣል። ስቶክ ኢን አሁን ያስገባችሁት ወይም ደግሞ ስቶር ውስጥ ያላችሁ ዕቃ ሊሆን ይችላል፣ ወይም ያስገባችሁት ያወጣችሁት ደግሞ እዚህ ጋር ይኖራል፣ የሸጣችሁት ሊሆን ይችላል ማለት ነው። ይሄኛው ደግሞ ከዛ ከወጪ ቀሪ ምን ያህል እንደቀራችሁ በጣም በቀላሉ መቆጣጠር ይቻላል ማለት ነው። እንደዚሁም ደግሞ ብዙም ታይፕ ማድረግ አይጠበቅባችሁም። ለምሳሌ እዚህ ጋር ስትመጡ ድሮፕ ዳውን ሊስት እናዘጋጃለን አብረን አሁን የምታዩትን። ከዛ እዚህ ጋር ለምሳሌ የሆነ ዕቃ ብመርጥና እንደዚህ ክሊክ ባደርግበት አንድ ባወጣ ለምሳሌ ኢንተርቭል ወዲያው እንደምታዩት ካልኩሌሽኑ እየተቀየረ ይመጣል ማለት ነው። ስለዚህ ለስራ በጣም ነው የሚጠቅማችሁ። ይሄንን እንዴት እንደምትሰሩ ከዜሮ ጀምሬ አሁን አሳያችኋለሁ። ከመጀመራችን በፊት ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ከማድረግ ትጀምሩ። ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን ያሳየኋችሁን ከዜሮ ለመስራት መጀመሪያ ኤክሴል ትከፍታላችሁ። ከዛ በኋላ ከላይ ሄዲንጉን ወይም ደግሞ ርዕሱን ማስገባት ይቻላል። ለምሳሌ ስቶክ ኢን ስቶክ አውት ብዬ ልጻፍበት። ስቶክ ኢን አውት ባላንስ ትራከር ብዬበታል። ከዛ ከስር ደግሞ የምንዘረዝራቸውን ነገሮች እናስገባለን ማለት ነው። የመጀመሪያው ወደ ውስጥ የሚገቡ ነገሮች ናቸው፣ ወይም ደግሞ ስቶክ ኢን ማለት ነው። ስለዚህ ስቶክ ኢን እንላለን። ከዛ በኋላ የምናስገባበት ቀን ይኖራል። ስለዚህ ዴት እዚህ ጋር ይገባል ማለት ነው። የምናስገባው የዕቃ አይነት ደግሞ እዚህ ጋር ይገባል። ስለዚህ አይተም ኢን ብለን መጻፍ እንችላለን፣ ወይም የገባው የዕቃ አይነት፣ የገባው የዕቃ ብዛት ደግሞ እዚህ ጋር መግባት ይችላል። ስለዚህ ኢን ኳንቲቲ ብለን መጻፍ እንችላለን፣ ወይም የገባው ብዛት ማለት ነው። ከዛ አሁን ስቶክ ኢን የሚለውን ወደ መሀል እናመጣዋለን ለሶስቱም ስለሚያገለግለን። ስለዚህ ከመረጥነው በኋላ ከላይ ሆም ጋር ትመጡና መርጅ ኤንድ ሴንተር የሚል አለ። ይሄን ስነኩ መሀል ላይ ይሆንላችኋል። በተመሳሳይ ደግሞ እዚህ ጋር የምናወጣው ወይም ደግሞ ለሽያጭ ሊሆን ይችላል፣ በተለያየ ምክንያት የወጣው አለ። ስለዚህ ስቶክ አውት ብለን እዚህ ጋር እናስገባለን። የአይተሙ አይነት እንደዚሁም ብዛቱ እዚህ ጋር አለ። ስለዚህ ይህንን ኮፒ አድርጋችሁ መውሰድ ይቻላል፣ ወይም መጻፍ ትችላላችሁ። ስለዚህ ኮፒ እናድርገውና ኮንትሮል ሲ እዚህ ጋር ኮንትሮል ቪ ኮፒ ያደረግነው ማለት ነው። ስለዚህ ዴት አለ። አይተም ኢን የሚለውን ብቻ እንቀይረዋለን፣ ወይም ደግሞ እንዲለይልን ኔም ብንለው የተሻለ ነው። ስለዚህ አይተም ኔም እዚህ ጋር አይተም ኔም እናድርገው። ቦታውን ሰፋ ማድረግ ይቻላል። ስለዚህ የገባው ዕቃ ስም፣ የገባው ብዛት እዚህ ጋር አለ። እዚህ ጋር ደግሞ የወጣው ቀን፣ የወጣው የዕቃ ስም፣ ከዛ ደግሞ ኳንቲቲው ማለት ነው። ስለዚህ ይህንን አውት ኳንቲቲ እንበለው፣ የወጣው ዕቃ ስለሆነ አውት ኳንቲቲ። ከዛ ይህንንም ወደ መሀል እንደዚህ እንምረጠውና ሆም መርጅ ኤንድ ሴንተር መሀል ላይ ይሆናል። ስቶክ ኢን ስቶክ አውት፣ ከዛ ደግሞ ባላንስ ምን ያህል ቀረን የሚለው የምንሰራበት ማለት ነው። ስለዚህ እዚህ ጋር ባላንስ ብለን እንጽፋለን። ከዛ በኋላ የአይተሙ ስም ይኖራል፣ አይተም ኔም፣ ባላንስ እዚህ ጋር እንቆጣጠራለን ማለት ነው። ባላንስ ኳንቲቲ። ከዛ ይህንንም መርጅ እናደርገዋለን ወደ መሀል አካባቢ እንደዚህ። ከዛ ይህንንም እንደዚህ መርጅ ማድረግ እንችላለን። እዚህ አካባቢ ስለጨረስን እስከዚህ እንምረጠውና መርጅ ኤንድ ሴንተር መሀል ላይ ይሆናል። ወደ ላይ ከፍ እንዲልላችሁ ደግሞ እዚህ ጋር ትመጡና ይሄኛውን መንካት ትችላላችሁ። ሚድል ወይም መሀል ላይ ሆነ ከላይ ማለት ነው። ከዛ ባክግራውንድ ላይ የተለያየ ከለሮችን ከፈልጋችሁ ልትቀቡት ትችላላችሁ፣ ወይም ባለበት አድርገንም ቦልድ እናድርገው በደንብ እንዲታይ። ቦልድ ሳይዙን እንደዚህ ከፍ ማድረግ ይቻላል። ይህም ደግሞ በቦርደር እናድርገው። ዙሪያውን እንምረጠውና እስከዚህ ድረስ ነው። ከዛ እስከፈልጋችሁት ወረድ ታደርጋላችሁ። እንደዚህ ከመረጣችሁ በኋላ ሆም ጋር ትመጡና አሁንም እዚህ ጋር ቦርደር አለ። ኦል ቦርደር ወይም ዙሪያውን ቦርደር አድርግ እንለዋለን። ቦርደር ያደርግልናል። የተለያየ ከለር ብንቀባው ደግሞ ለማየት ይመቸናል ማለት ነው። ሳይፈልግ የገባ ካለ መቀነስ ይቻላል። ይህን አልፈልቶ እስከዚህ ድረስ ብቻ ነው። ከዛ የተለያየ ከለር እንቀባው። ለምሳሌ ስቶክ ኢን ወይም የገባበትን እዚህ ጋር ልምጣና ፊል ከለሩን እንቀይረው። ግሪን ነገር እናድርገው ለምሳሌ እንደዚህ። ወጪውን ደግሞ ወይም ደግሞ የወጡትን እዚህ ጋር ሌላ አይነት ከለር እንቀባቸው። ይህን ከለር አስያዝኩት። ይህን ደግሞ ባላንሱ ሌላ አይነት ከለር ለምሳሌ እንደዚህ ነገር ይሆን። ጽሁፎችን ሁሉንም ካስፈለገ ጎላ ብለው እንዲታዩላችሁ ቦልድ ማድረግ ይቻላል። ከዛ በኋላ መመዝገብ እንጀምራለን ማለት ነው። ቀን እዚህ ጋር አለ። ቀናችን ለምሳሌ ዛሬ የወጣ ዕቃ ወይም የገባ ዕቃ ካለ እዚህ ጋር እንጽፋለን። ዝም ብዬ አሁን የዛሬውን ቀን ሳምፕል አስገባው። ስሙን የአይተሙን ስም እዚህ ጽፋለሁ። ለምሳሌ ስቴሽነሪ ነው ብለን የምናስብ ኤ4 ፔንቲንግ ፔፐር ገብቶ ከሆነ ኤ4 ፔንቲንግ ፔፐር ብዬ እጽፋለሁ ማለት ነው። እንደ ቲፕ ግን እዚህ ጋር ምን ማድረግ ትችላላችሁ? እቃዎቻችሁን እዚህ ጋር መዘርዘር ትችላላችሁ። ስቶክ የሚለው ጋር መዘርዘር ይቻላል ማለት ነው።
ለምሳሌ እነዚህን እቃዎች አስገቧቸው። እንደምታዩት ኤ4 ፕሪንቲንግ ፔፐር አለ። ከዛ በኋላ ቦል ፖይንት እያለ ይቀጥላል። እነዚህ ያሉ ሌላም አይተም ሊኖራችሁ ይችላል። ምን ያህል ቀረን የሚለውን እዚህ ጋር ቼክ ልናደርግ ነው ማለት ነው። ስለዚህ እናንተም እንደዚህ ዘርዝራችሁ ታስቀምጡና እዚህ ጋር እያንዳንዱን እቃ ትጽፋላችሁ። ከመጽሐፍ ግን ድሮፕ ዳውን ሊስት ብታዘጋጁ በቀላሉ ክሊክ እያደረጋችሁ ማግኘት እንድችሉ ያደርጋችኋል። ስለዚህ ምን ታደርጋላችሁ? ይሄን አጠቃላይ እንምረጠው። ወደታች ሙሉን ትመርጣላችሁ ማለት ነው። ከዚህ መረጥኩት። ከዛ ከላይ ዳታ የሚል አለ። ዳታ ጋር ትሄዳላችሁ። ዳታ ጋር ከሄዳችሁ በኋላ ዳታ ቫሊዴሽን የሚል አለ እዚህ ጋር። በመቀጠል አሁንም ዳታ ቫሊዴሽን የሚለውን ትነካላችሁ። ከዛ ኤኒ ቫልዩ የሚለውን ትመጡና እዚህ ጋር ሊስት የሚል አለ። ሊስት የሚለውን ትነካላችሁ። ሶርስ ሲጠይቃችሁ ከዛ እነዚህ ነው የምንፈልገው። ስለዚህ ሶርስ የሚለው ጋር መታችሁ ጭንጫፋን ትነኩና ትመርጣላችሁ ማለት ነው። ይሄን ነገር ግን አዳዲስ እቃዎች ከዚህ ጋር ካሉት ውጪ ድንገት ሊገባ ስለሚችል ትርፍ ትሰጡታላችሁ። የተወሰነ እንደዚህ ተረፍ ማድረግ ይቻላል። ከዛ እዚህ ጋር ትመጣላችሁ። አሁንም ጨረስም ማለት ነው። ኦኬ ብለን ነው እንውጣ። አሁን ተመልከቱ። እዚህ ጋር ክሊክ ብናደርግ እያንዳንዱ እቃ ትመጣለች። እንደዚህ እያደረኩኝ የምፈልገውን እቃ ማስገባት እችላለሁ። በተመሳሳይ ደግሞ እዚህ ጋር ስቶክ አውት የሚለው ጋር መተን ድሮፕ ዳውን ሊስቱን እናስገባለን። የአሁኑን ሂደት መከተል ይቻላል። መጀመሪያ ይሄንን እስከታች መምረጥ ይቻላል፣ ወይም ትመርጣላችሁ። ከዛ ከመረጣችሁ በኋላ ዳታ ጋር ሄዳችሁ አሁንም ዳታ ቫሊዴሽን ብላችሁ ማስገባት ይቻላል። እዚህ ጋር እንምጣና ሊስት የምናደርገው እነዚህን ነው። ከዛ በኋላ እዚህ ጋር መተን ኦኬ ስንል ይገባል ማለት ነው። አሁን ይሄም እንደምታዩት እንዳለ ሊስቶቹ ሁሉም ጋር ገብተዋል። እንደ ቲፕ ግን ምን ማድረግ ትችላላችሁ? ለምሳሌ ላጥፋውና እንደምታዩት ድሮፕ ዳውን ሊስት የለውም፣ ይሄኛው ግን አለው። ስለዚህ የመጀመሪያውን ይሄንን ኮፒ ታደርጉታላችሁ። እንደዚህ ኮንትሮል ሲ ነክታችሁ ከዛ እዚህ ጋር ትመጡና ኮንትሮል ሺፍት ቪ መንካት ይቻላል፣ ወይም ሆም ጋር መታችሁ ፔስት ስፔሻል ጋር ትሄዳላችሁ። ይኸውና ፔስት ስፔሻል የምንፈልገው ቫሊዴሽኑን ስለሆነ ቫሊዴሽን ኦኬ እንላለን። እንደምታዩት ሙሉ እዚህ ጋር ያለው እዚህ ጋርም ገብቶልናል ማለት ነው። ከዛ ሌሎቹ ላይ እንዲሰራላችሁ ጫፏን ይዛችሁ መጎተት ይሆናል ወደታች። ስለዚህ እናንተ የተመቻችሁን አማራጭ መጠቀም ትችላላችሁ ማለት ነው። ከዛ አሁን እዚህ ጋር እንጀምር። ለምሳሌ ይሄ ቀን ነበረ፣ በዚህ ቀን ወደ ስቶካችን የገባ ነበር ብለን ብናስብ እንደዚህ ቦታውንም ካልበቃን ሰፋ እናደርገዋለን። በሌላ ቀን ደግሞ ለምሳሌ ወይም በዛው ቀንም ተመሳሳይ እቃ ወይም ሌላ እቃ ሊገባ ይችላል። ስለዚህ በዚሁ ቀን ለምሳሌ ሌላ አይነት እቃ እንደዚህ እያለ ይቀጥላል ማለት ነው። አሁን ዝም ብዬ ሳምፕል የሆኑ ቀኖችን ላስገባበት። ገብቶ ከነበረ አሁን ያለፈ ቀን ነው። እዚህ ጋር መተን ለምሳሌ ደግሞ 26 ቀኖቹ ሳምፕል ናቸው። እንደዚህ ገባ ብለን እናስብ። የገባው ግን ብዛቱ መቆጠር አለበት ማለት ነው። ለምሳሌ እዚህ ጋር ገብቶ የነበረው 50 ከሆነ 50 ብዛት፣ እዚህ ጋር 80 ከሆነ 80፣ እዚህ ጋር ደግሞ ለምሳሌ 78። ስለዚህ ትክክለኛ ትመዘግባላችሁ እቃዎቻችሁን እየቆጠራችሁ ማለት ነው። 90 ከሆነ 90። እነዚህ እንዳለው ምንድናቸው ማለት ነው? ወደ ስቶኩ የገቡ ናቸው። ከዛ በኋላ ከስቶክ ደግሞ የሚወጡ እዚህ ጋር ይኖራሉ በተለያየ ቀን። ስለዚህ እዚህ ጋር አሁን ቀን እናስገባ። ለምሳሌ አይተም ኔም ጋር እንምጣና በዛ ቀን ለምሳሌ ወጥቶ ከሆነ ሰፋ እናድርገው። የወጣውን ብዛት 45 ወጥቶ ከሆነ 45 እያለ ይቀጥላል ማለት ነው። ከዛ ምንድነው የምታደርጉት? አሁን ከውጪ ቀሪ ምን ያህል አለን የሚለውን ባላንሱን ለመስራት ወደዚህ ልመልሳችሁና እዚህ ጋር የምንሰራው የምንጠቀመው አሁን ሰም ኢፍ ነው። ምንድነው ሐሳቡ? ትንሽ ልቀንሰውና መጀመሪያ ግልጽ እንዲሆን መጀመሪያ እንዳለ የገቡትን እቃዎች እንደምራለን። ከገቡት ውስጥ ግን የፈለግናትን አንድ እቃ ብቻ እንመርጣለን። ከዛ ወጪውን እንቀንሳለን። ምን ማለት ነው? እዚህ ጋር ልምጣና ለምሳሌ እኩል ይሆናል ሰም ኢፍ ትላላችሁ መጀመሪያ። ስለዚህ ሰም ኢፍ ላይ እንነካለን። ሁለት ክሊክ ማድረግ ነው። ሬንጅ ይላችኋል። መደመር የፈለጋችሁት የትኛውን ነው እያለ ነው የምንደምረው። ሬንጁ እዚህ ጋር ኢን ላይ ወይም ደግሞ የሚገቡትን እንዳለ ደመር እንለዋለን። ወርታችሁ ትመርጣላችሁ ማለት ነው። ምክንያቱም እየመዘገብን ስንሄድም አውቶማቲካሊ እሱ እየሰራልን እንዲሄድ። ከዛ ግን አብሶሉት ሪፈረንስ ነው የምንጠቀመው ማለት ነው። ስንጎትት እንዳይበላሽብን ከኪቦርዳችሁ ላይ F4ን ትነካላችሁ፣ ወይም የዶላር ምልክት እንደምታዩት እንደዚህ ያስገባላችሁ። ከዛ ኮማ ታደርጋላችሁ። ክራይቴሪያው ምንድነው ይለናል። አሁን እዚህ ውስጥ ብዙ ነው የተመረጠው እንደምታዩት። ከዚህ ውስጥ ግን እኛ ባላንሱን ማወቅ የፈለግነው መጀመሪያ የኤ4 ፕሪንቲንግ ፔፐር ቦክስ ነው። ስለዚህ እሱ ላይ ክሊክ እናደርጋለን፣ ወይም እናንተም የመጀመሪያ አይተማችሁ ላይ ክሊክ ታደርጋላችሁ። ከዛ ኮማ ሰም ሬንጅ የሚደመረው ደግሞ የቱ ጋር ነው ያለው? ሬንጁ እዚህ ጋር ነው ያለው ማለት ነው። ስለዚህ ይሄንን አጠቃላይ እስከታች ትመርጣላችሁ።
ስለዚህ ምን አልነው ማለት ነው እዚህ ጋር ካሉት ውስጥ ኤ4 ፕሪንቲንግ ቦክሱን ብቻ እንትን ብለህ ደምር፣ የእሱን ብቻ ነው የሚደምርልን ማለት ነው። ከዛ አሁንም ኤፍ4ን እንነካለን። ከዛ ቅንፋችንን እንዘጋለን። ፎርሙላውን እዚህ ላይም ከላይ መከታተል ትችላላችሁ ወይም ይኸውና። በመቀጠል እንቀንሳለን። የምንቀንሰው ደግሞ ወጪውን ነው። ስለዚህ ሲቀነስ የሚቀነሰውም ግን ተደምሮ ነው። ስለዚህ ሰም ኢፍ እዚህ ላይ ክሊክ ሬንጁ የት ነው? ተቀናሾቻችን ደግሞ ያሉት እዚህ ጋር ነው ስማቸው የተዘረዘሩ። ስለዚህ ይህንን አጠቃላይ እስከታች እንመርጣለን። መረጥኩኝ። ከዛ ኤፍ4ን እንነካለን። ኮማ ከዛ ክራይቴሪያ እያለን ነው። ክራይቴሪያችን አሁን የመጀመሪያው ምንድነው? አሁንም እዚህ ጋር ያለው ፕሪንቲንግ ፔፐር ቦክስ ነው። እዚህ ላይ ክሊክ ኮማ ሰም ሬንጁ ደግሞ የት ነው? ኳንቲቲው እዚህ ጋር አውት ኳንቲቲው ማለት ነው። ስለዚህ አጠቃላይ እስከታች እንመርጠዋለን። እንደዚህ ከመረጣችሁ በኋላ ከኪቦርድ ላይ ኤፍ4 ከዛ ቅንፍ መዝጋት ጨረስም ማለት ነው። ስለዚህ ምን አልነው እዚህ ጋር ያለውን እንዳለ ደምር። የምትደምረው የማን ነው ብለናል? ኤ4 ፕሪንቲንግ ፔፐር። ከዛ ደግሞ ቀንስ፣ የምትቀንሰው የኤ4 ፕሪንቲንግ ፔፐርን ማለት ነው። አጠቃላይ ኢንተር እንበለው 5 ነው እያለ ነው። ቼክ አድርጉት። እዚህ ጋር 50 አስገብተን ነበር፣ 45ቱ ወጡ። ስለዚህ ስንት ይቀረናል ማለት ነው? 5። የሌሎቹን እንዲሰራ አሁን እንደ ድጋሚ ካልኩሌሽን ውስጥ አንገባም ማለት ነው። ምንድነው የምናደርገው? እዚህ ጫፏን ይዘን እስከ መጨረሻው እንጎትተዋለን። እስከዚህ 0 ነው እንደምታዩት የሚለው። ለምሳሌ በሌላ ቀን እዚህ ጋር እንምጣና ወይም በዛው ቀንም ሊሆን ይችላል ሌላ አይነት እቃ ይውጣ። ለምሳሌ እዚህ ጋር ለምሳሌ ፐርማነንት ማርከር ወጣ። የወጣው ደግሞ ብዛቱ እዚህ ጋር ለምሳሌ 45 ይውጣ። ኢንተር ተመልከቱት። ካልኩሌሽኑ ወዲያው እየተሰራ ይሄዳል። እዚህ ጋር ደግሞ ተመልከቱት። ለምሳሌ 158 ይላል። ምንድነው የሚለን? ቦል ፖይንት ነው። እዚህ ጋር ይወት ለምሳሌ 80 ነበረን መጀመሪያ ቦል ፖይንት፣ ድጋሜ ደግሞ ሳያልቅ አስገብተናል 78 ገብቷል ማለት ነው። ስለዚህ 80 ሲደመር 78 ነበረ። ከዛ በኋላ ምንም የወጣ ነገር ስለሌለ እዚህ ጋር ተመልከቱት ስንት እንደመጣ 158 ይላል ማለት ነው። ይሄንን ደምራችሁ ቼክ ማድረግ ትችላላችሁ። እዚህ ጋር እንምጣና ወጪ ደግሞ ለምሳሌ በዛሬው ቀን ሊሆን ይችላል፣ አሁንም ሌላ ቀን ሊሆን ይችላል። ቦል ፖይንት ይውጣ። ለምሳሌ ስንት እናውጣ? 99 ቢወጣ ኢንተርኔት ወዲያው እንደምታዩት ካልኩሌት እየተደረገ ይሄዳል። ስፓይራል ኖትቡክ 90 አለን እያለን ነው። እዚህ ጋር 90 ገብቶ ነበረ፣ ምንም የወጣ ነገር ስለሌለ እዚህ ጋር 90 ሆኖ ይቀጥላል። ስታወጡ ግን እየቀነሰ ይሄዳል ማለት ነው። ስለዚህ እናንተ ካሁን በኋላ የሚጠበቅባችሁ እዚህ ጋር መመዝገብ ብቻ ነው። ገቢያችሁን ትመዘግባላችሁ፣ የሚያስገባችኋቸውን እቃዎች፣ ያስወጣችኋቸውን እዚህ ትመዘግባላችሁ። ከውጭ ቀሪ ከዛ እዚህ ጋር በቀላሉ ማግኘት ይቻላል ማለት ነው። እዚህ ጋር ግን ፐርማነንት ማርከር የሚለውን ደግመነዋል፣ ልናጠፋው እንችላለን። ለምሳሌ ደግሞ እዚህ ጋር በ7 27 20 26 የሆነ እቃ ይውጣ። ለምሳሌ ኤ4 ፕሪንቲንግ በድጋሜ ይውጣ። የወጣው ደግሞ 2 ይሁን። ኢንተር ተመልከቱት። አሁን 3 ቀርታናለች፣ እያለቀብን እየሄደ ነው ማለት ነው። ስለዚህ በዚህ መንገድ ስቶኪን አውት እንደዚሁም ባላንስ ትራከርን መስራት ትችላላችሁ። ቪዲዮ ከተመቻችሁ ላይክ በማድረግ አሳውቁኝ። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።